አስተምረን ምከረን። ሁሉ ለስም ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ሁላችሁንም እግዚአብሔር ይባርክ። ስለጸለያችሁ ስለማለዳችሁ ዛሬ ከእግዚአብሔር ቃል ጌታ የተመሰገነ ይሁን። ወደ ዘዳግም መጽሐፍ እንሄዳለን። ዘዳግም ምዕራፍ 32 ዘዳግም መጽሐፍ ምዕራፍ 32 ይሄ መጽሐፍ እና ይሄ ምዕራፍ ስፔሻሊ የሙሴ መዝሙር የተጻፈበት ክፍል ነው። 32ኛው ምዕራፍ እና ፖኤቲክ ነው። በአጻጻፍ ይዘቱ የግጥም ይዘት ያለው ነው እና ሙሴ የመጨረሻ ቃሉን ነው እየተናገረ ያለው በዚህ ቦታ ላይ። እንደምታውቁት ታሪኩም እየተዘጋ ነገሩ እየተገባደደ ያለበት ጊዜ ነው እና 32ኛው ምዕራፍ ላይ እንደዚህ ይላል። ሰማያት ሆይ አድምጡ፣ ከአንድ ጀምሮ እኔም እናገራለሁ፣ ምድርም የአፌን ቃሎች ትስማ። ትምህርቴ እንደ ዝናብ ትፈሳለች፣ ነገሬ እንደ ጠል ትንጠባጠባለች። በልምላሜ ላይ እንደ ጤዛ፣ በሳርም ላይ እንደ ካፊያ የእግዚአብሔርን ስም እጠራለሁና ለአምላካችን ታላቅነትን ስጡ። ከፍ አድርጉት እግዚአብሔርን እያለ ይናገራል። ይሄ አመስግኑት ግን ማለት አይደለም። ሆነር አድርጉት፣ አክብሩት ነው። ወደ ታች እየወረድን ስንመጣ ሐሳቡን በደንብ አንደርስታንድ እናደርጋለን። ሬቨር አድርጉት፣ የሚገባውን ክብር ስጡት፣ እንደ እግዚአብሔርነቱ ነው እያለ ያለው። ለምን ይህንን እንደሚል አሳያቸዋል። ታላቅነትን ስጡ፣ ተገቢ ክብር ስጡት ለእግዚአብሔር ይልና እርሱ አምላክ ነው፣ ስራው ፍጹም ነው። ኢየሱስ ጌታ ነው። ይህንን ሁሉ ዘመን የሚያውቀው ሙሴ ነው የሚያወራው። በደንብ አበጥሮ የሚያውቀው ሙሴ ነው እየተናገረ ያለው። ምን እያለ ነው? ምዕራፉን እየዘጋ ያለ ሙሴ ኤክስፒሪየንሻል በሆነ መንገድ የሚያውቀውን አምላክ ምንድን ነው ይላል? እርሱ አምላክ ነው፣ ስራውስ ፍጹም ነው፣ መንገዱስ የቀና ነው። የታመነ አምላክ፣ ክፋት የሌለበት እርሱ እውነተኛና ቅን ነው። እና የሚያውቅ ሰው ሲናገር ደስ አይልም? በደንብ የዳሰሰው ሙሴ ነው የሚያወራው። ከብላቴንነት ጀምሮ ከምን ውስጥ እንዳወጣው መቼስ ተተርኮለታል። ተወርውረህ ነበር አይደለም፣ ተጥለህ ነበር ተብሎ የተነገረው እግዚአብሔር ሚራክለስሊ እንዳወጣው የሚያውቅ ቸርነቱን ባያወራ ነው የሚገርመኝ። አምላክ ነው፣ በጎ ነው ብሎ ሲናገር እውነቱን ነው። የማይመች መንደር እና ምድር የኖረ ፕሮቴክት ተደርጎ እስራኤልን እንደ እስራኤል ሊሰብር የሚፈልግ ኃይል ፊት በነፃ አውጭነት መንፈስ ተሸሽጎ የኖረ እንዴት ነው የማያወራው ስለ እግዚአብሔር እንደዚህ ብሎ? ኢየሱስ ክርስቶስ ጌታ ነው። አሁን ምን አለ? ቁጥር 5 ላይ መጣና እነርሱ ረከሱ። አያችሁ፣ ክብርን ስጡት፣ ታላቅ አድርጉት፣ ሆነር አድርጉት ያለው ምን አይነት መንፈስ እስራኤል ላይ እንዳለ ስለሚያውቅ ነው። በነገራችን ላይ ሙሴ እስራኤልንም ልቅም አድርጎ ያውቃል፣ እግዚአብሔርንም ያውቃል። አሁን እየነገረን ያለው አበጥሮ ስለሚያውቀው ሕዝብና ስለ ራሱ ስለ እግዚአብሔር በደንብ ስለሚያውቀው ነገር ነው። ሙሴ በግምት አይደለም የሚያወራው፣ በመሰለኝ አይደለም የሚያወራው። በቃ ማን ያውራ ቢባል ሙሴ ያውራ የሚባልለት ሰው ነው እያወራ ያለው። ስለዚህ ምን አለ? እነርሱ ምን አደረጉ? አይገርምም? ረከሱ። እዚህ ጋር ቢያስደንቅ ልጆቹም አይደሉም ይላል። ነውርም አለባቸው፣ ጠማማና ገልበጥባጣ ትውልድ ናቸው። ስለ እስራኤል ነው የሚያወራው። ስለ ከናናውያን ቢያወራ አይገርመኝም ነበር። ስለ እስራኤል ነው የሚያወራው። ገልበጥባጣ። አንድ ቦታ ላይ ራሱ እግዚአብሔር ብሎ የለ ሕዝቤ እንደ ጠማማ ቀስት ተገለበጡብኝ አለ። ጠማማ ቀስት ታውቃላችሁ? እንዲህ የንፋስ ፎርስ ስለሚያገኘው እጥፍ ይላል። ሹል ሆኖ ቀጥ ብሎ ከሄደ ነው ንፋሱን እየሰነጠቀ የሚሄደው። ትንሽ ቤንድ ካረገ ግን ይመለሳል። እንደ ጠማማ ቀስት ሕዝብ የተገለበጡብኝ ብሎ እግዚአብሔር ተናግሮ ያውቃል። እና እዚህ ላይ ምን ይላል? ጠማማና ገልበጣ ደንቆሮ ተጽፎ ባይሆን ኖሮ ካፌ ቢወጣ ስድብ ነው ይመስለው አይደለም? ብልሃተኛ ያልሆነ ሕዝብ ሆይ ለእግዚአብሔር ይህንን ትመልሳለህን? ሁለት ነገር ነው። ከላይ ምን አለ? ልጆቹ አይደሉም የሚለውን
ሌላ ቨርዥን ላይ ስትመለከቱ እንግሊዝኛው ላይ ምንድነው መሰላችሁ የሚለው? እሱን ላንብላችሁ። ልጅ ልትሆኑ ትችላላችሁ። ይሄንን እያረጋችሁ በእውነት ልጅ ልትሆኑ ትችላላችሁ፣ ይገባል። ልጅ ያረጋችኋል። አሁን እየሰራችሁ ያላችሁት ነገር ነው የሚለው። ልጆች አይደላችሁም አይደለም እያለ ያለ ልጅ ያስብልሃል እያረክ ያለው ነገር ብሎ ነው የሚያወራው። እና እሷን ላሳያችሁና ምዕራፍ 32 ላይ ምንድነው የሚለው? እንደዚህ ይላል። but they have acted corruptly towards him. When they act so perversely, are they really his children? ነው የሚለው። ስርዓት በሌለው መንገድ አፕሮች አረጉት እግዚአብሔርን። ልጆቹ ሊባሉ ይገባል ነው ጥያቄ ነው እየጠየቀ ያለ። ልጆች አይደሉም ይላል አማርኛው ላይ። ልጅ ልትባል ይገባል? እንዲህ በተጣመመ መንገድ ለዚህ ትልቅ አምላክ ክብር ሳትሰጥ እየኖርክ ልጅ ልትባል ይገባል ነው የሚለው ሐሳቡ። They have acted corruptly towards him. When they act so perversely, are they really his children? ነው የሚለው። እውነት ልጆቹ ሊባሉ ይገባል? ለዚህ ክቡር አምላክ እንዲህ አይነት ያልተገባ ምላሽ እየሰጡት ልጆቹ ሊባሉ ይገባል የሚል ነው ሐሳቡ። እንቀጥላለን። ከዛ ቀጠለና ደግሞ ምን አለ? ደንቆሮ ብልሃተኛ ያልሆንክ ሕዝብ ሆይ ለእግዚአብሔር ይህን ትመልሳለህን? ማለት ይሄ ነው የሚገባው ለእግዚአብሔር፣ እንዲህ አይነት ምላሽ ነው የምትሰጡት ለእግዚአብሔር ነው የሚለው ሐሳቡ። ለምን ይሄን እንደሚልም እናያለን። ከመጀመሪያውም ክብር ስጡት ለምን እንዳለም ኦሬዲ ጀምረናል፣ እያየነው እንወርዳለን። ከዛ በኋላ ምንድን ነው የሚለው? የገዛ አባትህ አይደለምን? የፈጠረህና ያጸናህ እርሱ ነው። የድሮውን ዘመን አስብ። አሁን መጣ። አያችሁ? የብዙ ትውልድንም ዓመታት አስተውል፣ አባትህን ጠይቅ። ወደ ኋላ ተመልሰ። ይሄ የዘዳግም መጽሐፍ እንደምታውቁት የመጀመሪያው ትውልድ ከረገፈ በኋላ አይደለም በምድረ በዳ በጉዞ ውስጥ የተወለደ አዲስ ጀነሬሽን። መጽሐፉም ዘዳግም የተባለው ሕጉ ድጋሚ ስለተነገራቸው እንደገና ላልነበሩ በመንገድ ለተወለዱ በድጋሚ ስለተጻፈ ነው ዘዳግም ተብሎ የተቀመጠው። ሕጉ አይደለም አዲስ የሆነው፣ ግን ሊደገምለት የሚገባ ሕጉን የማያውቅ ትውልድ በመንገድ ስለተወለደ ነው። ስለዚህ ምን ይላል? አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችን ጠይቅ ይነግሩህማል። ልዑል ለአሕዛብ ርስታቸውን ባወረሰ ጊዜ የአዳምን ልጆች በለየ ጊዜ እንደ እስራኤል ልጆች ቁጥር የአሕዛብን ድንበር አቆመ። የእስራኤልም የእግዚአብሔር ምድል ፈንታ ሕዝቡ ነው፣ ያዕቆብም የርስቱ ገመድ ነው። መርጦታል ማለት ነው። አሁን ወደምፈልገው ሐሳብ ደርሻለሁ። ቁጥር 10 ላይ በምድረ በዳ በጥማት የነፋስ ጩኸት በሞላበት ውድማ አገኘው። ይህንን ነው ፈልገው። የት ነው የተገኘ ነው? ከዛስ አገኘው ይልና ምን ይላል? ከበበው፣ ተጠነቀቀለትም፣ እንዳይን ብሌን ጠበቀው። ንስር ጫጩቶቹን እንደሚያወጣ በእነርሱ ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹ ማዘላቸው። ምንድን ነው መሰለ? አወጣቸው የሚለው ስለ ዴሊቨረንስ ነው። ከእስራኤል ከግብፅ መንጥቆ እንዳወጣቸውም ጭምር ነው የሚያነሳው። አወጣቸው ይላል። ንስር ጫጩቶቿን እንደምታወጣ እንዴት አድርጎ እግዚአብሔር ፒክ አድርጎ እንዳወጣቸው ከመከራ ከስሌቨሪ ከስቃያቸው ሁሉ እንዴት እንዳወጣ እዚህ ቦታ ላይ ይነካል። እግዚአብሔር ብቻውን መራው። አያቸው። አሁን ደግሞ ስለ ጆርኒው ስለ መንገዱ ማውራት ጀመረ። እግዚአብሔር ማውጣት ብቻ ነው፣ አወጣው አይደለም፣ መራው ይላል። ልብ በሉ። ከእርሱ ጋር ሌላ አምላክ አልነበረም። በምድር ከፍታ ላይ አወጣው፣ የእርሻውን ፍሬ በላ። ከዓለትም ድንጋይ በሚገኝ ማር፣ ከጭንጫም ድንጋይ በሚገኝ ዘይት አጠባው። ይህ በየመንገዱ ያደረገውን ሚራክል ጭምር ከዓለት ውስጥ ያፈለቀውን ጭምር ያነሳል። የላሙን ቅቤ የመንጋውን ወተት አይደለም ከጠቦት ስብ ጋር የባሳንን አውራ በግ ፍየሉንም ከስንዴ እሸት ጋር በላ። ከወይኑም ደም ያለውን ጠጅ ጠጣ። የወይን ጭማቂ ማለት ነው፣ ወይ ደም የለው። ይሽሩን አሁን ተመልከቱ። ከየት ተነሳ? ከበረሃ
ከምድረ በዳ ጩኸት የንፋስ ጩኸት ካለበት ከዛ ሁሉ ስቃይ ያነሳው ፕሮቴክት አረገው መገበው። በነገራችን ላይ አጠቃላይ የእግዚአብሔርን መጋቦት ነው የሚያነሳው። ሊደርሺፑን እረኝነቱን ከማውጣት ጀምሮ በመምራት በመጠበቅ ፕሮቴክት በማድረግ ይሄ ሊደርሺፕ ነው። እግዚአብሔር እረኝነት ነው፣ መገቦት ነው። ይሄንን ሁሉ አደረገ እግዚአብሔር። ባይዘው በእኛም ህይወት እኮ እንደዚህ ማውጣት ብቻ እኮ አይደለም፣ ሲጠብቀን ፕሮቴክት ሲያደርገን ሲራራልን ሲመልሰን ይሄንን ሁሉ እግዚአብሔር ለኛም አድርጓል። ከዛ ግን ይሽሩን ወፈረ፣ ረገጠ፣ ወፈረ፣ ደነደነ፣ ሰባ፣ የፈጠረውን አምላክ ተወ፣ የመድኃኒቱን አምላክ ናቀ፣ በሌሎች አማልክት አስቀኑት፣ በርኩሰታቸው አስቆጡት እያለ ይቀጥላል። ለዛ ነው ቅድም ብቻውን መራው፣ ከእርሱ ጋር ሌላ አምላክ አልነበረም ማለት ነው። በሂደት ግን ሌላ ነገር መጎተት ጀመሩ። ሲወጡ ያልነበረ አምላክ፣ በመንገድ ሲመራ ያልነበረ አምላክ በደንብ ጥጋብ ሲሰማቸው ግን ሌላ ነገር መሳብና መጎተት ጀመሩ። አስቆጡት። እግዚአብሔር ላልሆኑት አጋንንት፣ ለማያውቋቸውም አማልክት በቅርብ ጊዜ ለተነሱ፣ አያችሁ፣ በቅርብ ጊዜ ለተነሱ ለአዲሶቹ አባቶቻቸው ላልፈሯቸው አማልክት ሰው። ያው የቀደመው ጀነሬሽን ክብር ላልሰጣቸው አዲሱ ጀነሬሽን እንግዲህ ተወሰደ እና የወለደህን አምላክ ተውክ፣ ያሳደገህን እግዚአብሔር ረሳ። 1 2 3 ጥቅሶች ብቻ ነው የምንነካካው። ፉል ናሬሽኑ መነካት ስላለበት ነው። በዚህ አጋጣሚ ይሄ መዝሙር ነው፣ የሙሴ መዝሙር ነው፣ የመጨረሻ መዝሙሩ ነው። ምዕራፍ 32 ላይ አይደለ ያለ ነው። ምዕራፍ 31 የመጨረሻውን ቁጥር ብትመለከቱ አንድ ምዕራፍ ወደ ኋላ ሄዳችሁ ምንድነው የሚለው? የመጨረሻው ቁጥር 30 ላይ ሙሴም በእስራኤል ጉባኤ ሁሉ ጆሮ የዚህን መዝሙር ቃሎች እስኪፈጸሙ ድረስ ተናገረ ይልና ወደሚቀጥለው ምዕራፍ ወርዶ ነው ዝማሬዎቹን በሙሉ ሲያቀርብ የምትመለከቱት። ስለዚህ ከኋላ ስላልጀመርኩላችሁ እንጂ ሶንግ መዝሙር ነው። ግን የሚገርማችሁ ለካ ፍርድ ራሱ ይዘመራል። በዚህ ቃል መዝሙሮችን ሁሉ እየፈተሽኩ ነበር እኔ። ፍርድ እንዴት ነው የማይዘመረው? ፍርድ እኮ መዘመር አለበት አይደል? አሁን እኮ ፈንጠዝያ ነው አሁን ዝማሬው በሙሉ። ጃጅመንት እኮ ይዘመራል። ይሄ በሙሉ እኮ ፍርድ። ወደታች ታዩታላችሁ ፍርዱን። ደግሞ ተፈጽሞባቸዋል እስራኤል ላይ ሙሴ እንደዘመረው። ንስሐ ተዘምሯል። ዳዊት 51ኛው ምዕራፍ በሙሉ ንስሐ ነው የዘመረው። ስለዚህ በጣም መዝሙሮች ሁሉ በምን አይነት መንገድ መቃኘት እንዳለባቸው በጣም ሲያሳስበኝ ነበር ይሄ። ከዛ በኋላ እንግዲህ ምንድን ነው የሚለው? እንደዚህ ይላል ቁጥር 17 ላይ ነው አማልክትን ሰው። ቁጥር 18 የወለደን አምላክ ተውክ፣ ያሳደገን እግዚአብሔር ረሳህ፣ ወንዶችና ሴቶች ልጆችም ስላስቆጡት እግዚአብሔር አይቶ ጣላቸው። እርሱም አለ ፊቴን ሰውርባቸዋለሁ፣ ፍጻሜያቸው ምን እንደሆነ ያለው ጠማማ ትውልድ፣ ያልታመኑ ልጆች ናቸው። በቃ ብልሽታቸው በሂደት ምን ያህል ኮራፕት እንደሆኑ በተአምራት እግዚአብሔር ካወጣቸው በኋላ በመንገድ በጽድቅ ከመራቸው በኋላ ሊካፈሉ የሚገባውን ክብር ከተካፈሉ በኋላ ግን በዛ ሁሉ ሂደት ውስጥ ምን አይነት ከላይ እንዳልኳችሁ ልጅ ትባላላችሁ እናንተ ይሄንን ነው የምትመልሱት ለእግዚአብሔር ከዚህ አመድ ላነሳችሁ እያለ ነው እያወራ ያለው። ስለዚህ እዚህም ላይ ባህሪያቸውን ያወራል። አምላክ ባልሆኑ አስቀኑኝ፣ በምናምንቴዎቻቸው አስቆጡኝ፣ እኔም ሕዝብ ባልሆኑ አስቀናቸዋለሁ፣ በማያስተውል ሕዝብ አስቆጣቸዋለሁ። እሳት ከቁጣዬ ትነዳለች፣ እስከ ሲኦል ድረስ ታቃጥላለች። ምድርን ከፍሬዋ ጋር ትበላለች፣ የተራሮችን መሰረት ታነዳለች። መከራ ጨምርባቸው፣ በፍላጻዎቼ ይወጋሉ ይላል። ይወጋቸዋል። በረአድ፣ ይህ ረአድ መንቀጥቀጥ ነው። በንዳድ ይጠፋሉ፣ በንዳድና በመራራ ጥፋት ያልቃሉ። የአራዊትን ጥርስ የምድርንም እባብ መርዝ ሰድባቸዋለሁ። ትዝ ይላቸዋል። በእባብ ተነድፈው ሞቱ የሚለው ተበልተዋል። እና ይሄ ጀጅመንታል የሆነ ዝማሬ ነው። የእግዚአብሔርን በጎነት፣ የእግዚአብሔርን ፕሮቴክሽን፣ የእግዚአብሔርን ርኅራኄ፣ እግዚአብሔርን እንደ አይን ብሌን መጠበቅ ያወራና ህዝቡ ግን በክብር ለዚህ አምላክ ከማይሆን ቦታ ላነሳው አምላክ የሚሆን ክብር አጥቶ በመሄዱ የሚገጥመውን ስብራት ጭምር የሚያነሳል። እና መርዝ ሰድባቸዋል፣ የምድርንም እባብ መርዝ ይላል። ጎልማሳውን ከድንግል ሕፃኑን ከሽማግሌ ጋር
በሜዳ ሰይፍ፣ በቤት ውስጥ ድንጋጤ ያጠፋቸዋል። ከባድ ነው አይደል? ብላት ሕፃናት ሳይቀሩ በእግዚአብሔር ፍርድ እሳት ኮንሱም እንደሚደረጉ ያወራል። ነገር ግን ጠላቶቻቸው እንዳይታበዩ እጃችን ከፍ ከፍ አለች እንጂ እግዚአብሔር ይህን ሁሉ አላደረገም እንዳይሉ ስለ ጠላቱ ቁጣ ፈራው ይላል። አይገርም? ጠላት እንዳያፌዝ እግዚአብሔር በራሱ መንገድ እንኳን ቢቀጣ ጠላት ደግሞ እግዚአብሔር እንዳቃተው እንዳያስብ ሲጨነቅ ታያላችሁ። ሙሴ ይህን ጭንቀት ታስታውሳላችሁ አይደል? በአቃተው ብለው እንዳይሉ ሰመሪ ነው እኮ እየሰራ ያለው። ያንን ፕራክቲካሊ ያላቸውን ነገሮች እዚህ ጋር በመቋጫ ደግሞ መልሶ ያነሳል እና ያ የሙሴ ፍርሃት ነው። ከዛ ምን ይላል? አእምሮ ቢኖራቸው ይህን ያስተውሉ ነበር፣ ግን ሕዝቡ ኦልሬዲ የለም። ፍጻሜያቸውን ያስቡ ነበር። እርሱ አምላካቸው ካልሰጣቸው፣ እግዚአብሔርም አሳልፎ ካልሰጣቸው አንድ ሰው እንዴት ሺህን ያሳድድ ነበር? ያንን ሁሉ ቪክትሪ እግዚአብሔር እኮ ነው ያደረገው፣ እሱ ነው የረዳቸው። እንዴት ይህንን ማስተዋል አቃተን ይላል። ሕይወትን መፈተሽ ጥሩ ነው። አምላካችን እንደ አማልክቶቻቸው አይደለም። ጠላቶቻችን ሰነፎች ናቸው። ወይናቸው ከሰዶም ወይን ከገሞራም እርሻ ነው። ፍሬያቸው ሐሞት ዘለላው መራራ ነው። የወይን ጠጃቸው የእባብ መርዝ የእፉኝት ስራይ ነው። ይህ በእኔ ዘንድ ተጠብቆ የለምን? በመዝገቤስ የታተመ አይደለምን? የጥፋታቸው ቀን ቀርቧል፣ የሚመጣባቸውም ነገር ይፈጥናል። እግራቸው ሲሰናከል በቀልና ፍርድ የኔ ነው ይላል። ማለት ጠላትንም ጭምር ደግሞ እስራኤልንም ደግሞ በክፋቱ እንዴት እንደሚፈርድበት ያነሳል። እርሱም ይላል አማልክቶቻቸው የት ናቸው? ይተማመኑባቸው የነበሩት አማልክት የመስዋዕታቸውን ስብ የበሉ የመጠጥ ቁርባናቸውን የወይን ጠጅ የጠጡ እነርሱ ይነሱ ይርዷቸው፣ መጠጊያም ይሁኑላቸው። ማለት በተመኩባቸው አማልክት ፊት ከና አማልክቶቻቸው እንዴት እንደሚያፈርሳቸው ይናገራል። የሚያስጥል እንደሌለ እኔ እጄን ወደ ሰማይ ዘረጋለሁ እንዲህ እላለሁ፣ ለዘላለም እኔ ሕያው ነኝና የሚንቦገቦግ ሰይፌን እስለዋለሁ። እጄም ፍርድን ትይዛለች። ጠላቶቼን እበቀላለሁ፣ ለሚጠሉኝም ፍዳቸውን እከፍላለሁ። ከተወጉት ከተማረኩትም ደም ፍላጻዎቼን በደም አሰክራለሁ። ከጠላቶቼ አለቆች ራስ ሰይፌ ሥጋ ይበላል። የባሪያዎቹን ደም ይበቀላል፣ ጠላቶቹን ይበቀላል፣ ምድሪቱንና ሕዝቡን ይክሳልና። እናንተ አሕዛብ ሆይ ከእርሱም ጋር ደስ ይበላችሁ። ሙሴም የነዌን ልጅ ኢያሱ የዚህን መዝሙር ቃሎች ሁሉ በሕዝቡ ጆሮ ተናገሩ። ሙሴም ይህን ቃል ሁሉ ለእስራኤል ሁሉ ተናግሮ ፈጸመ እና በዚህ ዝማሬው ውስጥ እግዚአብሔር እስራኤል እንዴት ፕሮቴክት እንዳደረገ እንዴት ነፃው እንዳወጣ፣ ሕዝቡ ግን ለእግዚአብሔር ተገቢ ክብር፣ ተገቢ ሬቨረንስ እንደሌለው፣ ተገቢ ጤነኛ ምላሽ እንደሌለው ይናገራል። በዋናነት ግን ከየት እንደተነሳን፣ እንዴት ፕሮቴክት እንዳደረገን፣ እንዴት እረኝነቱን እንዳሳየን፣ አሁን ግን እየሰጠን ያለነው ምላሽ እውነት ለዚህ ጌታ ክብር የሚገባ ነው ወይ የሚለውን አሰብ እንድናደርግ የቀረበ ቅዱስ ቃል ነው። ወደ ሕዝቅኤል ምዕራፍ 16 ስንሄድ እና አዲስ ኪዳን ላይ ነው የምንጨርሰው። 16ኛው ምዕራፍ ላይ የምታውቁት ሌላ ተመሳሳይ ታሪክ እስራኤልን እንዴት እግዚአብሔር እንዳነሳ የሚናገር ታሪክ እናያለን። እዚህ ቦታ ላይ ደግሞ እንደዚህ ይላል ከቁጥር 1 ጀምሮ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለኢየሩሳሌም ርኩሰቷን አስታውቃት፣ እንዲህ በል ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ ነበረ፣ እናትሽም ኬጢያዊት ነበር። ይሄ ስለ ጂኒኦሎጂ አይደለም፣ የትክክለኛ የዘር ሐረግ ሳይሆን እያወራ ያለው መነሻችሁ ከየት ነው ነው። በጣም ከረከሰ ከቆሸሸ የከነዓን ምድር ነው። ኦልሬዲ እዛ ያሉትን በሙሉ እኮ ያጠፋው አርክሰው ታቆሽሸውት ስለነበረ ነው። ስለዚህ መነሻቸውን ለማውራት እንጂ ኤግዛክትሊ የዘር ሐረጋቸውን ለመምዘዝ አይደለም። ግን የተነሳሽበት ቦታ ቅድም በምድረ በዳ ያገኘሁት እንዳለው እነዚህም የተነሱት በጣም ከረከሰ ከቆሸሸ ቦታ መሆኑን ኢንዲኬት ለማድረግ ነው። ከዛ እንዲህ ይላል፣ በተወለድሽ ጊዜ በዚያ ቀን እትብትሽ አልተቆረጠም፣ ንጹሕ ትሆኚ ዘንድ በውሃ አልታጠብሽም፣ በጨውም አልተቀባሽም፣ በጨርቅም አልተጠቀለልሽም። ይሄ የበርዝ ጤነኛ የውልደት ፕሮሰስ ታውቃላችሁ፣ እንክብካቤ ኬር ያለበት እና እዚህ ላይ ግን ይሄ ሁሉ ነገር እንዳልተደረገላት በደም ተለውሳ እንደነበረ በዛ ጊዜ እንዳገኛት ነው የሚያወራው። በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ። እዛም ላይ ምድረ በዳ ነው የሚለው
እንጂ ካንቺ አንዳች ከዚህ አንዳች ይደረግልሽ ዘንድ ዓይን አልራራልሽም፣ ማንም አላዘነልሽም። ባንቺ ዘንድ ባለፍኩ ጊዜ በደምሽ ውስጥ ተለውሰሽ ባየውሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልኩሽ። አዎ እያስታወሰን በደምሽ እንዳለሽ በሕይወት ኑሪ አልኩሽ። በእርሻ ላይ እንዳለ ቡቃያ አበዛውሽ። አንቺም አደግሽ፣ ታላቅም ሆንሽ፣ በእጅጉ አጌጥሽ። ጡቶችሽም አጎጠጎጡ፣ ጠጉርሽ አደገ። ነገር ግን ዕርቃንሽን ሆንሽ፣ ተራቁተሽም ነበርሽ። በአንቺ ዘንድ ባለፍኩና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበር። እኔም መጎናጸፊያዬን በአንቺ ላይ ዘረጋው፣ ኀፍረተ ሥጋሽንም ከደንኩ፣ ማልኩልሽ፣ ከአንቺ ጋር ቃል ኪዳን ገባው ይላል ጌታ እግዚአብሔር። አንቺም ለእኔ ሆንሽ፣ በውሃም አጠብኩሽ፣ ከደምሽ አጠራውሽ፣ በዘይትም ቀባውሽ፣ ወርቀ ዘቦ አለበስኩሽ፣ በአቆስጣ ቁርበትም ጫማ አደረግኩልሽ፣ በጥሩ በፍታ አስጣጠቅኩሽ፣ በሐርም ከደንኩሽ፣ በጌጥም አስጌጥኩሽ፣ በእጅሽም ላይ አምባር በአንገትሽም ላይ ድሪ አደረገውልሽ፣ በአፍንጫሽም ቀለበት፣ በጆሮችሽ ጉትቻ፣ በራስሽ ላይ ክብር አክሊል አደረግኩ፣ በወርቅና በብር አጌጥሽ። ማለት የእግዚአብሔር ፋሲሊቲ፣ የእግዚአብሔር ጥበቃ፣ የእግዚአብሔር ፕሮቴክሽን፣ የእግዚአብሔር ረኝነት ሙሉ ፓኬጅ ነው። ይሄ ከማንሳት የሚጀምር ሁለቱ ናሬሽን፣ ሁለቱ ትረካ ተመሳሳይ፣ ሁለቱም ስለ ኢየሩሳሌም፣ ስለ እስራኤል። ለሁለቱም እግዚአብሔር ያደረገው ነው። ሁለቱም ላይ እስራኤል የሰጠችውን ምላሽ ነው የሚያወራው። ከዛ በኋላ እዚህ ላይ ምን ይላል? ውቦንሽ ለመንግስትም ደረሽ አይደለም፣ በወርቅ በብር አጌጥሽ፣ ልብስሽም ቁጥር 13 ጥሩ በፍታና ሐር ወርቀ ዘቦም ነበር። አንቺም መልካምን ዱቄትና ማርን ዘይትንም በላሽ፣ እጅግ በጣም ውቦንሽ ለመንግስትም ደረሽ። በአንቺ ላይ ካኖርኩት ከክብር የተነሳ ውበትሽ ፍጹም ነበርና ዝናሽ በአሕዛብ መካከል ወጣ ይላል ጌታ እግዚአብሔር። ነገር ግን ብሎ ይህንን ሁሉ ደግሞ የሚደረምስ ነገር መጣ። በውበትሽ ታምነሻልና ስለ ዝናሽ አመንዝረሻል፣ ምንዝርናሽም ከመንገድ አላፊ ሁሉ ጋር አበዛሽ። ከልብስሽም ወስደሽ በኮረብቶች ላይ በዝንጉርጉር ልብስ ያስጌጥሻቸውን መስገጃዎች ለራስሽ ሰራሽ። ሌላ ወደ ግልሙትናና ስፒሪቹዋል የሆነ ግልሙትና ውስጥ ገባች። በዚያም ገለሞትሽ። እንዲህም ያለ ነገር ካሁን በፊት አልነበረም፣ ከእንግዲህም ወዲያ አይሆንም። ማለት የእግዚአብሔርን ሐዘን ነው የሚያሳየው። ከሰጠውሽ ከወርቄና ከብሬ የተሰራውን የክብርሽን ዕቃ ወሰድሽ፣ የወንድ ምስሎች ለራስሽ አድርገሻልና አመንዝረሽባቸውማል። ወርቀ ዘቦንም ልብስሽንም ወስደሽ ደረብሽላቸው። እሷ ኦልሬዲ እየተራቆተች ነው፣ ለሌላ ስትደርብ ዲስግሬስ እየሆነች እየተራቆተች ነው፣ ባይገባትም ማለት ነው። ዘይቴንና ዕጣኔን በፊታቸው አኖርሽ። ይህ አያችሁ ውበቷ፣ መዓዛዋን በሙሉ ከላይዋ ላይ የሚያጠፋ የሚያበን ነገር እያደረገች እንደሆነ ይናገራል። የሰጠውሽን እንጀራዬን ያበላውሽን መልካሙን ዱቄቴንና ዘይቴን ማሩን ጣፋጭ ሽታ አድርገሽ በፊታቸው አኖርሽ። እንዲሁ ሆኗል ይላል ጌታ እግዚአብሔር። ትንቢት አለ አድርገሽዋል። ለእኔም የወለድሽላቸውን ወንዶችና ሴቶች ልጆችን ወሰድሽ፣ መብል የሆኑ ዘንድ ሰዋሽላቸው። ልጆቼን አረድሽ፣ ለእነርሱም በእሳት በኩል አሳልፈሽ ሰጠሽ። በውኑ ግልሙትናሽ ጥቂት ነውን? በርኩሰትሽና በግልሙትናሽ ሁሉ ዕርቃንሽን ሆነሽ ተራቁተሽም ሳለሽ በደምሽም ተለውሰሽ ሳለሽ የሕፃንነትሽን ወራት አላስብሽ። አያችሁ እዛም ላይ እንደዛ ነው ያለው። ከየት እንዳነሳው ይችላል። እና እግዚአብሔር ምንም መካበት ቦታ ላይ ተነስተናል ብዬ አላምን። ወደ ዋና ወደ ኦሪጂናል ሲንም ብንመልሰው ኦሬዲ የወደቅን የጥሩ ጫማ የጥሩ ልብስ ጉዳይ አይደለም። ጥሩ የሚያሰኘው እሱ አይደለም። ኔክድ ነው ሰው ኦሬዲ ራቁቱን ሆኗል። አዳም ወደፊት የሚታረደውን ጌታ በሚወክል መልኩ ቁርበት አለበሰው፣ አርዶ ቁርበት አለበሰው የሚለውን ሪፍሌክት ያደርጋል እንጂ ሰው ኔክድ ነው። ከዛ እንደዚህ ይላል፣ ወዮልሽ ይላል ጌታ እግዚአብሔር። ከክፋትሽ ሁሉ በኋላ የምንዝርናን ስፍራ በየአደባባዩ ከፍ ያለ ቦታ ለራስሽ ሰራሽ። በየመንገዱ ራስ ከፍ ያለውን ቦታሽን ሰራሽ። ውበትሽን አረከሽ፣ ለመንገድ አላፊም ሁሉ እግርሽን ገለጥሽ። ግልሙትናሽንም አበዛሽ። ስጋቸው ከወፈረ ከጎረቤቶችሽ ከግብፃውያን ጋር አመነዘርሽ። እኔንም ታስቆጪ ዘንድ ግልሙትናሽን ስለዚህ እነሆ እጄን ባንቺ ላይ ዘርግቻለሁ፣ ድርጎሽንም
አጉድያለሁ፣ ለሚጠሉሽም ከክፉ መንገድሽ የተነሳ ለሚያፍሩ ለፍልስጤማውያን ሴቶች ልጆች ፍቃድ አሳልፌ ሰጥቼሻለሁ። አልጠገብሽምና ከአሦራውያን ጋር ደግሞ ገለሞትሽ። ከዚህ ጋር ገና አልጠገብሽም ይላል። አያችሁ፣ የማያባራ የማይነጥፍ ነውርና ርኩሰት ኤክሰርሳይዝ ማረጓን ያሳያል። እስከ ነጋዴዎች ምድር እስከ ከለዳውያን ድረስ ግልሙትናሽን አበዛሽ። ከዚህ ጋር ገና አልጠገብሽም የሚል ወደ 3-4 ጊዜ ነው የተደጋገመው። ነን ስቶፕ ኃጢአትን ኤክሰርሳይዝ በማድረግ እየቀጠለች እንደሆነ ይናገራል። የማታፍረውን የጋለሞታን ሥራ ሁሉ ሰርተሻል፣ ልብሽ ምንኛ ደካማ ነው ይላል ጌታ እግዚአብሔር። በየመንገዱ ራስ የምንዝርናሽን ስፍራ ሰርተሻል፣ በየአደባባዩም ከፍ ያለውን ቦታ አድርገሻል። በጣም እዚህ ጋር የሚያሳዝነው ዋጋዋን እንደምትንቅ እንደ ጋለሞታ አልሆንሽም ማለት። ዋጋዋን እንደምትንቅ ማለት በ10 ብር ነው ካንቺ ጋር ማመነዝረው ሲሏት ያንሰኛል እንደማትል ራሷን የመጨረሻ ውራጅ በሆነ ነገር ጭምር አሳልፋ የምትሰጥ ዋጋዋን ማትንቅ ይላል። አይገርም? ወርዝ ራሷን ማክበር የማትችል በየትኛውም ርካሽ ነገር እንደምትወሰድ ያነሳል። እና ዋጋዋን ማትንቅ ማለት ይሄ ነው። አትንቀው፣ ትንሽም ሲሰፈርላት ለዛም የምትወድቅ ሆና እንደተገኘች ያነሳል። በባሏ ፋንታ ሌሎችን ተቀብላ የምታመነዝርን ሴት ትመስያለሽ። ይህ ውርደት ነው። ለጋለሞታ ሁሉ ዋጋ ይሰጧቸዋል፣ አንቺ ግን ለውሽሞችሽ ሁሉ ዋጋ ትሰጫለሽ ይላል። አልፎ ደግሞ ጭራሽ ከፍላ እንደምትፈራረስ እየተናገረ ይቀጥላል። ከአንቺ ጋር ለማመንዘር በዙሪያሽ ይገቡብሽ ዘንድ መማለጃ ትሰጫለሽ ይላል። ይሄ በጣም ዘግናኝ ነው። እዚህ ላይ እናቁመው እና ሰው ማለት የእግዚአብሔርን ፕሮቴክሽን የእግዚአብሔርን ማዳን ከቀመሰም በኋላ በጣም ራሱን ሊያረክስና ሊያሳንስ ሊያዋርድ በሚችል የህይወት አይነት ስብራት ውስጥ ሊያልፍ እንደሚችል በዚህ ዘመን በገሃድ የሚታይ ራስን ወርዝ አለማድረግ፣ የራስን ዋጋ አክብሮ አለመያዝ፣ ከምን እንደተነሳን መርሳት፣ መዘንጋት። ወደ አዲስ ኪዳን ሲመጡ ተመሳሳይ ነው አይደለም? ምንድነው የሚለው ሉቃስ ወንጌል ላይ በሞት ጥላ እና በጨለማ የተቀመጠ ህዝብ ይላል። እኛንም ይመለከታል ማለት ነው። እኛንም ሲያገኘን ቆንጆ ቦታ አላገኘንም። እንዲህ ባለ በዚህ ሌቭል ከመግለጥ ይልቅ በሞትና በጨለማ ነው የኛ ደግሞ የተገለጠው። ብርሃን በራላቸው ብሎ በዚህ መንገድ መጥቶልናል። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። እሱን ክፍል እናንብብና ወደ መቋጫችን እንሄዳለን። ሉቃስ ወንጌል በሞት አገርና በጨለማ የተቀመጠ ህዝብ ብርሃን አየ ይላል ሉቃስ 1:79 ላይ ከቁጥር 75 ብጀምር ጥሩ ነው። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንዲህም የኃጢአታቸውን ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው ይልና ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል። ይሄ ሪፍሌክሽኑ ተመሳሳይ ነው። በሞትና በጨለማ ውስጥ ተቀምጠን ነው እኛ ጋር የመጣው። እግራችንን በሰላም መንገድ ያቀናል። ከላይ ለኢየሩሳሌም ያረገው ብቻ ከዚህ በሚብስ ክብር እኛንም ፕሮቴክት እያረገ እኛንም እየመገበ እኛንም እያዳነ እያስጣለ ረድቶናል። ምላሻችን ምንድን ነው? በኢየሩሳሌም ያየነው ምላሽ ሁለቱ በጣም ዘግናኝ ምላሽ። ስለዚህ እዚህም ላይ በሞትና በጨለማ ውስጥ የተገኘ በርህራሄ ብርሃን ሆኖ መጥቶ ከዛ ውስጥ ያወጣል፣ ፕሮቴክት ያደረገን። በሁለቱም ውስጥ መጋቢነቱ፣ እረኝነቱን ፉል ፓኬጅ ማለት ነው። ጥበቃው አለ፣ እዛ ላይ መግቦቱ አለ፣ ርህራሄው አለ፣ ዴሊቨረንሱ አለ። ይሄንን ሁሉ ነው ያደረገላቸው። ከዚህ አንድም ነገር ለኛም አልጎደለም። ምላሻቸው ልጅ ትባላለህ እንዳለ ሙሴ ለአምላክ ይህን ትመልሳለህ እንዳለ እግዚአብሔር የምንሰጠውን ምላሽ እንድናስተካከል የራሳችንን ወርዝ እንድናቅ ከምን አይነት ውርደት ውስጥ እንዳወጣን አንደርስታንድ እንድናረግ በዚህ ቅኝት ከዚህ በኋላ የተሻለ ነገር ለእግዚአብሔር ማድረግ እንድንችል ነው የጌታ መንፈስ በዚህ መንፈስ ወደኛ የመጣው። ክብር ለእግዚአብሔር። ኢየሱስ ጌታ። ስለዚህ በቀረን ዘመን
እግዚአብሔርን ደስ አሰኝተን የተደረገልንን ቆጥረን ለእግዚአብሔር የሚገባ ክብር እየሰጠን ዘመናችን እንዲደመደም የሰራዊት ጌታ እግዚአብሔር ይርዳን። ጌታ ሆይ ይርዳን ብለን በእግዚአብሔር በአምላካችን ፊት ሁላችንም እንጸልያለን። የእስራኤል አምላክ እግዚአብሔር ይባርካችሁ።